አልሄድም። ማን ያግደኛል? ለምን አዲስ አበባ አልሄድም? ለምን አባት ከአሜሪካ ቁጭ እላለሁ? አዲስ አበባ ሄጄ አልዝናናም? ብልጽግና እኮ ሽንታ ትግራይ ቂጥን ነዋል ያለማለሰሻ ሊበዱ አምደ ሲሆን ሄሞራይድ እንዳይዝ ቂጥን ነው የሚበዱ አምደ ሲሆን የተባልክ ሰውዬ ቆሻሻ ባለጌ። ለአንተ ይሄ የፖለቲካ የስልት ስትራቴጂ ለአንተ ብልጽግናነት ነው። እውነትህን ነው። ትግሬን ይዤ ካልመጣሁ ብለህ ስንቃወም እና ሞጣ ብልጽግና ናቸው። እኛ የምንናገረው የፖለቲካ ስትራቴጂ ሽንታ። ለምን ባህር ዳርን አትይዙትም ታዲያ? ወንድ ከሆናችሁ አትይዙትማ፣ አትፈልጉማ። ክልሉን ለምን አትይዙትም? ለምን ከትግርኛ ተናገረ ነጻ አታረጉትም? ለምን አትነቱን አትነጥቁም? አታረጉማ። እናንተ ከትግሬ ጋር መስራታችሁ የሚያሳየው ትግሬን ማስወጣታችን። ዘመነ ካሴ አንድ ትግሬ ማስወጣት አይችልም። ምክንያቱም መቀሌ ነው ያለው። አስረስ ማረ አንድ ትግሬ ማስወጣት አይችልም። አለቆቹ መቀሌ ናቸው። ቀጥል። ሰላም ከየት ነው? ከየት ነው? ከየት ነው? አውርጃለሁ። ኦኬ። መናገር የሚፈልግ በጊፍት ነው። ያለ ጊፍት እኛ አናስገባ። ለምን አባ ወሬና ፖለቲካ ከዚህ ጊፍት ደ ሌላ ቦታ ነው የምትሰጡት። አናስገባችሁም። አስረግጬ ነው የምናገረው። አትገባም። መግባት አይችልም። ኦኬ። አትገባም። አትዘባርቅም እዚህ ገብተህ። ስለዚህ አሁን ትግሬን የተቃወመ ጽምዶን የተቃወመ ዘመኑን የተቃወመ ምንድን ነው የሚሏቸው መሰላቸው? ትግሬ ማሸማቀቂያ። ድሮ 27 ዓመት የቆዩ እኮ ስም ማጥፋትና በማሸማቀቅ ነው። ብልጽግና ይሏቸዋል አይደል? አሁንን በሏቸው። ብልጽግና የሰዎች ስብስብ ነው። ህወሓት የአውሬ ስብስብ ነው በሏቸው። ይጠፋል። አትስማው። አማራ የሚጠቅምን ነው ማድረግ ያለብን። የግድ ትግሬን እየሰረረ እንምጣ የሚል አማራ ተፈጥሯል። እኛ ደግሞ አንፈልገው። ዘራችን የሚያጠፋ ትግሬ አንሸከም። ጽምዶን ከተቃወምክ አብይ አህመድ ደጋፊ ነው ይላል። አየው። ሰሜነኛን ከተቃወምክ ሚዲያውን እንደናብታማ እያለ ይወጣና ብልጽግና ናቸው ይላል። ይሄ የወያኔዎች ተረት ነው። ሁልጊዜ 27 ዓመት ትግሬ የቀጠለው ስም በማጥፋት ነው፣ ስም በማጉደፍ ነው፣ በማስፈራራት ነው። አላየህም? እንዲ አስረስ ማረ ዳምጤ ሲያስፈራራ ያደንቆሮ ስታሊን፣ የትግሬው ስታሊን። ኦኬ። እውነት ግን ነው። ፖለቲካ ለመስማት ሞጣ ጋር ጊፍት ለመስጠት ሴቶች ጋር እንደሄዱ ይሄ ነው አማራ። ይሄ እኮ ነው ልማዳቸው። ባሪያዎች ናቸው። ፖለቲካ ለመስማት እኔ ጋር ትመጣለህ፣ ጊፍት ለመስጠት ሴቶች ጋር ትሄዳለህ። ቂጥ ተከትለ ማለት ሽንታ። አምደ ጽዮን ማን ነው? ደብረ ጽዮን የበዳ ወይስ ጌታቸው አሰፋ? አምደ ጽዮን ስሙን ይስዘባል። የአማራ ንጉስ አምደ ጽዮን። አምደ ጽዮን እኮ ትግሬን ቆልሞ አንገቱን ቆርጦ ያጠፋል። አንተ እኮ ቂጤን ትግሬ ይድፈረኝ እያልክ አምደ ጽዮን የተባልክ ሰውዬ ስሙን ቀይር እባክህ። አቢሲኒያ ኢትዮጵያ አምደ ጽዮን ትላለህ። ይሄ የእኛ ስም፣ ይሄ አማራዎች የእኛ ስም። የዲቃ ላይ ሽንታም ልጅ ቂጥን ለትግሬ ያፈነደርክ አምደ ጽዮን ልትባላችን። ኦኬ። ስም ነው የመጡት። በኤርትራዊ ስም በሽመልማን የመጡት ለኢኮኖሚ ጥገኝነትና ገንዘብ ለማሸሽ የመጡ ናቸው። በጣም ቆሻሻ ናቸው። እንዳሰማቸው ጥቂቶች ብቻ ናቸው ጥሩ ትግሬዎች አሉ። በአብዛኛው ወያኔዎች ናቸው። ስለዚህ እኛ እና አብይ አህመድ በዚህ ደረጃ የእኛን አስተሳሰብ ወርደው ካገኘናቸው እንደግፋቸዋል። ብልጽግና በሞጣ ቀራኒው አስተሳሰብ ደረጃ ከወረደ የሚደግፍ ነው ማለት ነው። ለምን አደግፍ? ትግሬ ከሚመጣ ኦሮሞ ይቀጥል እያልኩ እኮ ነው። አስረግጬ እኮ በስነ ስርዓት እየነገርኩ ነው። ትግሬ ከሚመጣ ኦሮሞ ይቀጥላል እያልኩ ነው። ውሸታቸውን ነው። አብይ የሚሏቸው አብይ እኮ ጠላት እንደሆነ ይታወቃል።
እነሱ አይናችሁን በአብይ ጨፍነው በአንድ ግለሰብ ብልጽግናን ከጣሉ በኋላ ትግሬዎች ለመምጣት ነው እና እኛ ደግሞ ተነቃቅተናል። ትግሬ አይመጣም። ኦኬ አሁን ይኸውላችሁ አማራ ሞኝ ይመስላቸዋል፣ ጅል ይመስላቸዋል። እኔ እንዲህ ትግሬ አሁን ኤድመንድ የሚሉት ዘመንን እያሞገሰ ደመቀ ሲሳደብ ውሸቱን ነው። ደመቀም የራሳቸው ሰው ለፖለቲካ አሁን ያ የትግሬ አርሶ አደር ነው ኤድመንድ የሚባለው እዚህ ጋር ፎቶ ለጥፎ ዘመንን ያደንቀዋል። ወያኔ ህዋት ያድዋ ሰዎች አደነቁ ማለት አንተ የነሱ አባል ነው። በቃ ማመን አለብህ። ዘመንን የሚያደንቁ ትግሬዎች ናቸው፣ የነሱ ቅጥረኛ ስለሆነ ማለት ነው። ይሄን ማመን አለብህ። አማራ ጅላት። ስለዚህ አሁን እየተንጫጫ ያለው ትግሬ ነው እና ዲቃላው ትግሬ ነው ወይ ደግሞ መቀመጫውን የደፈረው ትግሬ የደፈረው አማራ ነው። ቂጡን ያለ ማስለስለሻ የደፈረው እንደ ሀብታሙ ፋክቱ ይሄ እንጂ ትግሬ ይምጣ የሚል አማራ መኖር መታየት እኮ የለበትም። እንኳን መኖር መሰማት የለበትም። በቃ አንዳንዶች ደግሞ ሊያታሉ ምን ይላሉ? እነሱ እኮ ተዳክመዋል። እውነት ግን 1.5 ሚሊዮን አረሰውታል። ጦራቸው እንደገና ታጥቀዋል። በሙሉ ስልጣን ወስደው ጨርሰዋል። እነሱ ለዓላማ ነው በአይደል ለደሞዙ ለሆዱ ደብረጽዮን ለዓላማው ነው። አማራ እኮ አሁን ማንም መከላከያ እየሸናበት የሚገባ እኮ ፋኖ የሚባለው ስለተሸጠ ወደ ትግሬዎችን ማስወጣት አልተቻለም። ትግርኛ ተናጋሪ ብናስወጣው፣ ክፍለ ኢኮኖሚውን ብንይዝ፣ ሀብት ንብረቱን ብንነጥቅ፣ የሚመርጀን ባይኖር ክልሉን ከያዝ ማን መከላከያ ይገባል? ማንም አይገባል። መደራደሪያ የሆነና እንደ ምልክና እንደ ቴዎድሮስ ወደዚያ ደግሞ በጎበዝ አለቃ እየሄድን የጥንት ርስታችን መልሳለን፣ መንግስት እናፈርሳለን። ይህን ግን ዘመነ ካሴ አይነኩትም። አንድ ትግሬ መንካት ዋጋ ያስከፍላል። አየው። ስለዚህ ሁሉም ሰው ትግሬን እየጠበቀ ነው። ይዛውና እኔ አያገባኝም። ስለዚህ አምደ ጽዮን፣ ምኒልክ፣ ቴዎድሮስ፣ አማራ ጀግናው ምናምን እነዚህ አማራዎች አሉ። ትግሬዎች 65,000 በላይ ቲክታከር አሰማርቷል። ደብረጽዮን፣ ጌታቸው አሰፋ ነው አብይ አህመድ እነ ጌታቸው አሰፋ ደግሞ ከ350,000 በላይ አይፎን ገዝተው አሰማርተዋል። በማን ስም? በአማራ ስም፣ በፋኖ ስም፣ በአማራ ጄኖሳይድ ስም፣ በጎጃሜ፣ በጎንደሬ፣ በንጉሶቻችን ስም። ኦኬ የትግሬዎች ትግል መስመር የኢኮኖሚ ጥቅም የርስት መውሰድ ነው። ሌላ ነገር የለው። ትግሬ አማራን ደግፎ ስልጣን ሊያመጣ፣ ትግሬ አማራን ደግፎ ሊዋጋል፣ ትግሬ አማራ እንዲድን ሊሰራልህ አይችለው። አማራ ይህነ ዘመነ ካሴ ወረድ ካድሬ የተሸጡ ናቸው። ጅላቱን አማራ እኛ ሁለት ጠላት አለን። ብልጽግና አብይ አህመድና ወያኔ። ብልጽግና ትንሹ ጠላት ነው፣ ወያኔ ትልቁ ጠላት ነው። በጦርነት ስትራቴጂ ወይ በጠላት ስትራቴጂ ከባዱን ጠላትን ታጠፋለህ፣ ወደ ቀላሉ ጠላት ትሄዳለህ ነው። ይሄ የፖለቲካ ስትራቴጂ እንጂ ብልጽግናነት የመሆን ያለመሆን አይደለም። ስለዚህ አማራ ማወቅ አለብህ፣ ትንሹን ጠላትን ተጠቅመ ትልቁን ማጥፋት። ራበኝ እያል ከምትጃጃል የኦህዴድን የሻዕቢያና ወያኔን ሀብት ንብረት ነጠቅ ተብለሃል። እንዴት 3 ሚሊዮን የማይሞላ ትግሬ ስለኛ ይዋጋልላል? አውቀው እኮ ንቀት እኮ ንቀውን እኮ ነው እነ ዘመና ሲያስንቁን። በአፍሪካ ጦር ደረጃ የማይመለስን የአማራ ጦር ኃይል ለትግሬ ሽጠው ለመሸጥ እኮ ነው። ከትግሬ ጋር እንሰራለን። ትግሬ ቢቀር 3 ሚሊዮን የማይሞላ አንተ ማነካል? አማራ ትግሬ ምንድን ነው? ጭባ በለው። ይሄ አማራ አይችልም ብሎ ለማሳየት የትግሬ ወኪሎች እነዘመነ ያመጡት ስራ ነው። ሁለተኛ ደግሞ ከትግሬ ጋር እየሰራ ስለሆነ በሚል ፋኖ ወደ አብይ እጅ እንዲሰጥ፣ ይሄ ቴክኒክሊ የፋኖን ትግል መበተኛ መንገዳቸው አያችሁ። ስለ 3 ሚሊዮን የማይሞላ ትግሬ እንዴት ለእኛ ሊዋጋን ይችላል? እንዴት አጋር እናደርገዋለን? ትግሬኛን የፈለገን ብቻውን መሄድ ስላልቻለ ነው።
እኛ ግን ብቻችን መሄድ እንችላለን። እዚያው እኮ አዲስ አበባ ነው ያለን እኮ አማራዎች። እነሱ ሰሜን ጫፍ ስለሆኑ ነው አጋር የፈለጉ። አማራ መሬት ረግጠው ማለፍ አይችሉም። አፋርም ረግጠው ማለፍ አይችሉም። በዚህ ማታለያ ካልሄዱ፣ የአፋር ኃይል ካላሰለጠኑ፣ የፋኖ ኃይል ካልገዙ፣ የአገው ሸንጎ፣ የቅማንት ኮሚቴ፣ የከሚሴ ኃይል ካልገዙ የአማራን እና የአፋር መሬቶችን አልፈው ወደ አብይ አህመድ ስለማይሄዱ በቁጥራቸው ትንሽ ስለሆኑ ሰሜን ጫፍ ስለሆኑ አማራን የግድ መጠጋት አለባቸው። አማራስ መሀል ሀገር ነው ያለ። አማራስ የተማረ ነው። አማራ ሪሶርስ አለው። አማራ መሬት አለው። አማራ የሚመገበው አለው። አማራ ጠመንጃ አለው። አማራ ጀግንነት አለው። ስለዚህ ትግሬን ለምንድን ነው የምናስጠጋው? እነሱ የፈለጉን የእኛን መሬትና የአፋርን መሬት ረግጠው አብይን መጥተው ለመምጣት ለመግባት ነው። ከዚያ እኛን ሊያጠፉ ነው እንዴ? እነሱ እኮ ትግሬ የግድ ነው በአማራ መሬት ላይ ካላለፈ የትም አይሄድም። በቤንሻንጉል ቢመጣ እኮ ጎጃምን መርገጥ አለበት። ጎጃምን የግድ መርገጥ አለበት። ዘመንን መያዝ አለባቸው። ምሬን መያዝ አለባቸው። አፋርን መያዝ አለባቸው። ለዚህ ነው የተለያየ ኃይል ይዘው የመጡባቸው። ግዛቸው ተቀባ እስቲ እናስገባው። ግዛቸው ተቀባ ይባላል ስሙን። እስኪ እንግዲህ የአማራ ነው የሚመስለው። እስኪ እንስማው ሀሳቡ። ይቃወማል ከታች ግዛቸው የሚል አካውንት። ሰላም ሰላም፣ እንዴት ነው? ሞታ የት ሀገር ሰው ነው? የጎጃም። የት አካባቢ? ጃዊ አካባቢ። ጃዊ አገውና? አገው አይደለሁም። አገውና ለትግል ነው እዛ ሄድኩት። አገውና አንተ አገው አይደለሁም እንዴ? አገውና አገውና ጃዊ አገውና ለምን ታታላለህ? ጎጃም አማራ ልትሆናችን ማሆናጠኝማ በማያገባት ለፍልፍ ማለት እኔ ለአማራ ያገባኝም። አንተ ለትግል ስትሄድ እዚያ እኔ እዚህ በመታገል የለብኝ። አገባም ሳይሆን ማለት ነው። አገባም አትለፍልፍ ያልከው ቆይ አገባም አትለፍልፍ ብለሃል። የዘመነ ደጋፊ ነህ ተቃዋሚ ነህ? እኔ የዘመነ ደጋፊ ነኝ። ቂጥህን ማን የበዳው? ደብረጽዮን ባላታችን ላይ ዙሪያ ሶስት ግዛቸው ተቀባ። ቂጥህን ማን የበዳው? አይመለከትም። ስለ ቂጥህን ማን የበዳው? ደብረጽዮን ነው ወይስ ጌታቸው አሰፋ? ቂጥህን ማን ነው የደፈረው? እንደ ሀብታሙ አያሌው መልስልን። ቂጥህን ማን ነው የበዳ? በማለስለሻ ነው የበዱ ወይስ እሱ ከውጭ ሄሞራይድ ይዘዋል? ኪንታሮች ይዘዋል። እየቀረጹ ነው የበዱ ትግሬዎች። ግዛቸው ተቀባ ቆሻሻ ጎጃሜ ነውጥ አፈሩን ብለው አየው። የዘመነ ደጋፊ ነኝ። አትመጣትም። ልንገርህ አሁን ትልቁ ቅድም ፖለቲካ ሲሰራ አብደዋል። ይኸውላችሁ ማጠቃለያ ትግሬኛን የፈለገን ቁጥሩ ትንሽ ስለሆነ ነው። ትግሬ አማራን የፈለገው ስላሸነፍነው ነው። ትግሬ አማራን የፈለገ ቀንደኛ ጠላቱ አማራ ስለሆነ ያታል። ትናንትና እኮ ከአማራ ሱዳን ይሻለናል ብሎናል። ትናንትና እኮ ኢልት አጠፋለሁ ብሏል። ትናንትና እኮ ማይካድራ ጭና ላይ ጨፍጭፎናል። ትናንትና መከላከያውን መርጦ ሰሜን እዝ ላይ አማራን ጨፍጭፏል። ትናንትና እኮ በኦሮሞዎች ስም ወለጋ በሙሉ ኦሮሚያ ክልል ጨፍጭፎናል። መተከል ጨፍጭፎናል። በ27 ዓመት ውስጥ እንዳንወልድ አምክኖናል። 11 ክልሎች ፈጥሮ ሀገሮች ፈጥሮ ከዚህ አንተ አይደለም እያለ ወደ አንዲት ክልል ሰብስቦናል። በኤችአይቪ ገሎናል፣ በምናምን ገሎናል። እነዚህ አሁን ጎጃምና ጎንደር ውስጥ የተፈጠሩ ጎንደርም ቅልቅል ነው። ሰርገኛ ጤፍ በለው። ጎጃም የባሰ ነው፣ ቅልቅል ነው። ኦሮሞ አለ፣ አገው አለ፣ ትግሬ አለ፣ ኤርትራ አለ፣ አማራ አለ። እንዳታምነው ጎጃም ዘመንን ደግፎ ደብረጽዮን አመጣለሁ የሚል ጎጃሜ ካየ አማራዎች አይደሉም ወይ? የአገው ሸንጎ አገዎች ናቸው። ዴዶን ኬራባውት አማራ ወይ ደግሞ እዚያው የነበሩ ኦሮሞች ናቸው። በረጅም ጊዜ የኖሩ ኤርትራውያን ትግሬዎች ወይ ደግሞ ቂጡን የተደፈረ ጎጃሜ ነው። ከዚህ ውጭ አይደሉም። ወለጋ ውስጥ ኦሮሞ አልጨፈጨፈም። ማንም ታታለ አንተ ራሱ ኦሮሞ አልጨፈጨፈም። ውሸት ነው። በሰፈራ የሄዱ ኦሮምኛ የሚናገሩ ትግሬዎች ናቸው የጨፈጨፉ።
ጌታቸው አሰፋና መለስ ዜናዊ እንዳስታጠቃቸው በረጅም ጊዜ ፌስቡክ ላይ እያሉ ነግሬያቸው ነበር። እያስታጠቁ እንደነበር አንድ ቀን ስልጣን ቢነጠቁ አማራን ጨፍጭፈው ተመልሰው ተመራጭ ነው ለመምጣት ያደረጉት የፖለቲካ ስትራቴጂ ነው። ኦሮሞ የለም እያልኩ አይደለም፣ ኦነጎች አሉ። የሚመሩት ግን ግድያው የሚያቀናብሩት የሚጨፈጭፉን ትግሬዎች ናቸው። ወንበዴ ትግሬዎች ናቸው። ሰፋሪ ትግሬዎች ናቸው። ኦሮሞች አሉ። ታዲያ ኦሮሞ ከሆነ ለምን 11 ሚሊዮን 16 ሚሊዮን ለምን አብሮ መቀመጥ ቻለ? ንገሩና። ኦሮሞ ከሆነ ማን አቁሞት ነው አሁን የማይጨፈጭፍ? መንግስታዊ ስልጣን ይዟል። ለምን አይጨፈጭፈውም? አማራ ውሸት ነው። ይቺ የልፍስፍስ አማራዎች ወሬ ናት። ትግሬ ጋር አለመጨከን፣ ኦኬ፣ ትግሬ ጋር አለመጨከን ያልቻላችሁ ትግሬ ጋር ያልጨከናችሁ ናቸው። ከትግሬ ጋር ወይ የተዋለዳችሁ ወይ ደግሞ ኢኮኖሚ ጥቅም ያላችሁ እንጂ በፍጹም ኦሮሞች የምትሉ አውቃችሁ ነው። ተመራጩ ነው ለመምጣቱ ትግሬዎች። ጃፒ የምትባል በቪዲዮ ግባ፣ ሚዩትን አንሳ። ጃፒ የተባልክ ለምን ትፈራለህ? ከታች እንደ ጀግና እንደ ወንድ ትለፈልፍ ነበር። አጠፋለሁ፣ ጠብቅ። አንተ ለምን ምግብን አታጠፋም? ሆራብክን ምን አባ ነው የምታጠፋኝ? ምን ስለሆንክ? ለአማራ ስለታገልኩ ነው? ማን አንተን የምታጠፋኝ? አንተ ሽንታ። እስቲ ክፈት ቪዲዮን እንይ እስኪ። ወንድ ከሆንክ አንተ በቪዲዮ መውጣት ብቻ ነው። አንተ መሀይም በመግደል የምታምን ወራዳ አማራን ጨፍጭፈህ አማራን አጥፍተህ አገር ለመቀማት ነው ወይ ደግሞ አብረህ ተደራጅተህ ለመብላት ነው እንጂ የምናገረው ነገር ሁሉ በሙሉ ትክክል። ትግሬን አንቀበልም ካለ አንቀበልም። ያ ማለት አብይ አህመድ እንደግፋለን ማለት እኮ አይደል። አንሽንታ ሚዩትን አንሳው። ሽንታም ነህ አንተ። አሁን ማግባት እኮ የለብህም። ቅዘናም ነህ። እንደኔ እኮ በፊት ለፊት በቪዲዮ አትወጣም። ሽንታም ስለሆንክ እጠርግሃለሁ። እኔ ጋር ብትመጣ ጃፒና ምናምን ትበል። አንተ ደንቆሮ ልጅ ዘረቅማላ አንተ ቅማላ ና። እኔ አሁን እወጣለሁ። አሁን በቅርብ ከ30 ደቂቃ ሰዓት በኋላ እወጣለሁ። ወንድ ከሆን ጊዜ ከተማ ና እስኪ። አንሽንታ አበሻ አይደለህ? ና እስኪ እኔ ጋር። እኔ እኮ አሁን እወጣለሁ። ልፋጫ አሜሪካን ሀገር ተቀምጠ እገላለሁ። ራብን ግደል መጀመሪያ። የዚያች የቅማላም እናትን ጨርቅ ቀይርላት። አንተ ሽንታ ቆሻሻ። እየነገርኩ እኮ ነው። በቪዲዮ ውጣ እያልኩ ነው። ወንድ ከሆንክ እኔ እናንተ እንፈላለግ። እኔ እኮ አማራ ነኝ። እንዳንተ ያለው የሴት ልጅ ነው የሽንታም ልጅ የሚያስፈራራኝ። ቁጭ ብሎ የሚሸና እኔን አያስፈራራኝም። ልንገርህ፣ ወያኔ እኔን አያስፈራራኝም። ባይዘው ብልጽግና እኔን ሊያስፈራራኝ ሊሸጠኝም አይችልም። ቅዘና። እኛ ለአማራ ህዝባችን የሚጠቅመውን ነገር እነግረዋለሁ። አብይ ጠላት ነው፣ ጠላት ነው። ወያኔ ደግሞ የበለጠው ጠላት ነው። የበለጠውን ጠላት ነው የምናጠፋው። ኦኬ፣ ትንሹን ጠላት ለጊዜው እንተዋል። ማን ይችላል ሁለቱን ጠላት ምንጋፈጥ? አንተ ሽንታም ለምን አትናገር? ይኸውልህ እንዲህ አይነት በሱሪው ላይ አሁን እኮ የቀዝኗል እኮ ሽንት ቤት ገብቶ እኮ። እኔ ቴዎድሮስ ግርማ ሞገስ ነው ያለኝ። እየቀዘነ ነው ልጁ። በእውነት ነው የምላችሁ። አሁን ሽንት ቤት ፈሱ ስለሚንጣጣ የቀዘኑ ድምፅ ስላለው እንዳይሰማበት ነው። ቀዝኖ እስከሚጨርስ ነው ሚዩት ያደረገው። ሽንታ እግር ብልጥ ነው። ድራሻ ቆሻሻ እና ወረዳ አንተ ዚያችን ልጅ የቅማል በል ልጅ አስረግጬ እየነገርኩ ነው። ወልኝ ከዩኬ ነው። ዩኬ ጊፍት ሰጠ ነው የምታወራው? አይ ከዚህ በፊት ዝም ብላ ሌላ ነገር አውርተን ሚዩት አድርጊያለሁ። ዩኬ ተቀምጣ አትቀልድ። ሚዲያውን እያገዝክ ነው። ተወርዳታለህ። ውረድ። ዝም ብለን አታወራበት። ሞታለ ፖለቲካ አንበሳ ለትልልቂቶች መስጠት አይቻልም። ሚዲያ ትረዳለህ፣ ትናገራለህ። የምትለፈልፍበት ሚዲያ አይደለም። በጊዜ ለኩሉ ቀጥል። ከየት ነው
ሞታችን እንዴት ነው? ከሀገር ቤት ነው። ከየት ነው? ከኢትዮጵያ። ከኢትዮጵያ 5 ኮፍያ ወርደ ነው የምታወራው። ይሰማል? ትወርዳለህ? ኮይን አውርደ ነው የምታወራው። ዝም ብሎ አይወራም። አውርዳለሁ። ፈታ አውርድ። 5 ኮፍያ ወርደ መቀጠል ትችላለህ። ኦኬ አውርድ። ሚዲያውን ሳታግዝ እየመጣ እኛ በነዳጅ የምንሰራ መሰለው ነው። የዩኬ አማራ ብዙ ገንዘብ ያገኛሉ፣ ግን ቋጣሪ ናቸው። ቋጣሪ ነው ጠቅላላ ዩኬ። በቆለጥ ውስጥ ነው ዩሮ የሚይዝ እንደ ጎጃም ገበሬ፣ እንደ አማራ ገበሬ በቆለጡ ስር ነው ደብቆ የሚይዝ ገንዘብ። ዩኬዎች ገንዘብ አላቸው፣ ማውጣት ግን አይፈልጉም። ኦኬ ሶሎ የሚል ቀጥል። ሞጣችን እንዴት ነህ? ቀጥል። ሰላም ነው። ሰላም ብያለሁ። እንዴት ነህ? እና አሁን እኔ በጣም የሚገርመኝ ያንተ የአማራ አቋም ምንድን ነው? እኮ በጣም እየዋዠቀብን ተቸግረናል። የአማራ መሪ ነህ ስንልህ፣ የአማራ ቋሚ ተከራካሪ ነህ ስንልህ፣ አንዴ ከፋኖ አንዴ ካሴ ከዘመነ ካሴ አንዴ ከምኑ አንዴ ከትግሬ እያልክ የትግሬ ጥላቻ እኮ ገደለን አማራን። ምን ይሻለናል? ያንተ የትግሬ ጥላቻ ጸምዶን ገደለው። ምን ይሻለናል? ትክክል። ትግሬን በጣም ነው የምጠላው። ትግሬ ማለት ለምን ትጠላለህ? ስትራቴጂክ መሆን አለበት። አንተ ብልህ አይደለ እንዴ? አንተ ብልህ ያለ ብልህ አሁን አማራ ትግሬ በልታላችሁ። ድሮ ትግሬና ቆርቆሮ ይኸውልህ፣ ድሮ ትግሬና ቆርቆሮ ሚውተር፣ ድሮ ትግሬና ቆርቆሮ ሳይነኩት ይጮሃል ይባላል። ትግሬዎች ለምን መሰላችሁ? ሰው ናቸው እኮ፣ ግን የኢኮኖሚ ችግር ስላለባቸው ድሃ ስለሆኑ መሬትም ምኑም አያበቅልም፣ ይራባሉ። ኬሻ ይዘው ልጆቻቸውን በፊት ከኋላ ከጎን አዝለው ነው የሚመጡ እና ያኔ አማራን አውድማ ቃርመው፣ አውድማው ደግሞ ተውት እሱን አውድማ አትቃርሙ ተብለው እህል ያጨዱበትን ተሰጥቶ በእውነት በአህያቸው ጭነው ይሄዳሉ። ሚውተር ያኔ ትግሬ ገንዘብ ስለሌለው ነው። ዛሬ ግን ትግሬ ወርቃለሁ እየጮሁ ያለው አማራ ነው። ስለዚህ ወንድማችን ሶሎ አሁን አንተ ባለወርቅ ስለሆንክ አትጩ ነው። ተረጋግተህ ተናገር። እንዴት እጠላለህ? አዎ ትግሬን እጠላለሁ። ትግሬ ማለት ማን ነው ብላ ጠይቀኝ። አድዋ ውስጥ ያለ ከሳውዝ የመን የመጣ ተጋሩ። እኔ አጋዚ ህዝብን ጠልቼ አላውቅም። ትግሬዎችን በጣም ነው የምጠላቸው። የአማራ ጠላቶች ናቸው። ኢትዮጵያን ያፈረሳችሁ፣ ወደብ የሸጣችሁ፣ ወደብ የቀማችሁ፣ አሁን ደግሞ ጦርነት እያነሳችሁ የቀሰቀሳችሁ ሌላውን አጋዚ ትግሬ የምትገሉ፣ አማራውን ካላጠፋችሁ ጎንደሬውን ካላጠፋችሁ የማተኙ ናቸው። ስለዚህ ትግሬ ማለት አድዋ ውስጥ ያለ ተጋሩ እንጂ የተንቤንን፣ የእንደርታን፣ የኢሮፕን፣ የአግአምን፣ የአገዎችን ኢትዮጵያኖች አጋዚ ተናገሮችን አይወክልም። ትግሬ ሲባለውን አማራ ሁሉም መስሎት ይደነግጣል። ትግሬ አድዋ ውስጥ ያለው ማይቀጠና ያለ አንተ አትረክርከው ነው የሚያጠፉ። መለስን መስደብ አይቻልም። እኛ መለስን ምንሰድበው አማራ ስለሆነ ነው። ምክንያቱም መለስ የባንዳ የባሪያ የሰፋሪ ልጅ ነው። እኛ ንጉስ ነን። እኛ ኦሮሞንም ራሱ የመስደብ መብት አለ። ጋሎችን ጥርግ አድርገን እንሰድባቸዋለን። መጤ ናቸው። ኦሮሞዎች ግን አሲሚሌት የሆኑ ሰዎች ናቸው። ትግሬን የማንቋሸሽ ትግሬን የመስደብ መብት አለን። አውድማ ቃርመህ ሰው ያደረግንህ የምስራቅ ጎጃምን ጤፍ በልተህ ያደግክንህ ትግሬ። ስለዚህ ትግሬን ቂጡን ገርፈን ቁጭ ብድግ ማለት እንችላለን። አለቃው ነን፣ ገዢው ነን። ባሪያችን